لا إله إلا الله محمد رسول الله جاهدين أن يسود المسلمون مسلمون 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 يا أمتي መውሊድ ድሮና ዘንድሮም የመውሊድን ታሪካዊ ዳራ ከጥንት ጀምረን እስካሁኑ ዘመን በዓሉ እየተከበረ ያለበትን ሁኔታ ዘርዝረንና ተንትነን እናቀርብላችኋለን። መውሊድ ቢድአ ነው። አክባሪዎቹም በሚገባ ያውቁታል። ቢድአቱን ሐሰና የሚል ሽፋን ቢሰጡትም ኩሉ ቢድአትን ዶላላ የሚለው ነቢያዊ ሐዲስ አንቆ ይጥላቸዋል። የጥንት ዘመን ሙስሊም አባቶቻችን የውዱን ነቢይ ሙሐባና ፍቅር ሰይድና ረሱል ስምህ መጣፈጡ ወተት እንደጠጡ ማር እንዳላመጡ የማርስ ጥፍጥና ከንፈር ይቀራል ሰይዲ ያንተ ስም ሆድ ይበረብራል ሰይዲ ያንተ ስም ሆድ ይበረብራል በማለት የውዱን ነቢይ ናፍቆት በግጥም ስነኝ ሲገልጹ የአሁኖቹ መውሊድ አክባሪዎች ደግሞ መገን ነቢ የሁሉ ቀላቢ የሚል አጥፊ ንግግር ይናገራሉ። በሁለቱ የታላቁ ነቢይ መወድስ መካከል የሰማይና የምድር ያህል ልዩነት እንዳለ ሁሉ በመውሊድ አክባሪዎቹም በጥንት ሙስሊም አባቶቻችንና በአሁኖቹ መካከል ከፍተኛ ልዩነት አለ። ለመሆኑ የአሁኑ ዘመን መውሊድ አክባሪዎች የጥንት አባቶቻችን ከሚሏቸው የመውሊድ ሰዎች አንጻር እንዴት እንደሚቃረኑ በግልጽ በማስረጃ እናቀርብላችኋለን። እኛ መውሊድ የማናከብር ትክክለኛ የታላቁ ነቢይ ወዳጆች ሙሂቦችና አፍቃሪዎች ምን እንደምናደርግና እንዴት ፍቅራችንን በተግባር እንደምንገልጽ በፕሮግራማችን መጨረሻ እንገልጽላችኋለን። ብዕራችንን እንደ ኻሊድ ኢብኑ ወሊድ ሰይፍ የተሳለና የተሰደረ እንዲያደርግልን አላህን እየለመንን እስከ ፕሮግራማችን ፍጻሜ ጥቂት ደቂቃዎችን አብራችሁን እንድትዘልቁ በአክብሮት እንጠይቃለን። بسم الله الرحمن الرحيم لا إله إلا الله محمد رسول الله جاهدين أن يسود المسلمون مسلمون 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 يا أمتي መውሊድ በጥንት በዚያ ዘመን መውሊድ በድሮው ጊዜም በዚያ አምባገነን ሙስሊም አራጅ መንግስታት በነበሩበት ዘመን ታላላቅ መሻይኾች ተገናኝተው ስለ ዲኑ የሚመክሩበት ነበር። ለአብነትም ከታሪካዊ የኢትዮጵያ ሙስሊሞች የ1966ቱ ታላቅ ሰላማዊ የመብት ጥያቄዎች በኋላ የኢትዮጵያ እስልምና ጉዳዮች መጅሊስ ለመጀመሪያ ጊዜም በክቡር ሐጂ ሙሐመድ ሳኒ ሐቢብ ረሂመሁላህ ተመስርቶ የተበሰረው በመውሊድ በዓል ዕለት ነበር። በዚያ በጨለማው በጸረ ሙስሊም አጼያዊ ስርዓት መውሊድ ለኢትዮጵያ ለሀበሻ ሙስሊሞች መገናኛና መወያያ ለሹራ ማድረጊያነት አገልግሏል። የሩቁም የቅርቡም ተሰባስቦ ስለ ዲኑ የሚወያዩበት ዕለት በመሆን አገልግሏል። የዚያን ዘመን መውሊድ አክባሪዎች የጥንት ቀደምት ሙስሊም አባቶቻችን መውሊድን የሚያከብሩት በስርዓቱ ሲሆን ልክ እንደዛሬው ድንበር ሳያልፉ ነበር። ይህንን ስንል የመውሊድ እንጀራ ሰብስበን የወጡን ሽታና የመረቁን ጥፍጥና ቀምሰናል። የመውሊዱን አጥንትም ግጠናል። የአድሩሱን ጭስና የቡና ስርዓቱን ድባብ አይተናል። የፍትፍቱን ጣዕም አጣጥመናል። ናድ ናድ ድም ድም የሚለውን የመውሊዱን የሃድራ ድቤ በቅርበት ሰምተናል። ደረሳ ሁሉ በሶላዋት ሲያረግድና ሲያሸበሽብ አይተናል። ያላየነውንና ያልተመለከትነውን እንዲሁም ያልሰማነውን አንጽፍም፣ አንናገርም። በሐሰት ድንበር አልፈን አንናገራቸውም።
ያኔ በጥንት ዘመን መውሊድ አደብ ነበረው። ሴቶች ከመጋረጃ ጀርባ ምግብ ያዘጋጃሉ። ልጆች ቡናና ምግቡን እየተቀባበሉ ለወንዶች ያደርሳሉ። ደረሶች ተሰብስበው ይበላሉ። ቡና ይሽከረከራል። ዱዓ ይደረጋል። ጫት የዚያን ጊዜ ለዱዓ ብቻም በፌስታል ደበቅ ተደርጎ ይቃማል። ቁርአን ይቀራል። የነብዩ ሲራ ይተረካል። ሶላዋት ይባላል። በመጨረሻም ተመራርቀው ይለያያሉ። በአጠቃላይ የዚያን ዘመን መውሊድ እንደ አሁኑ ዘመን ልቅና ጋጠወጥነት የተሞላበት ከዝላይ ከሴትና ከወንድ ቅልቅል ከኢኽቲላጥ የጸዳ ፉጨትና ጩኸት የሌለበት ነበር። ያኔ እንዳሁኑ የመውሊድ ዕሽቅ እየተባለ በየጁማአው አይጨፈርም ነበር። መውሊዱ ቢከበርም በዚያው በዕለቱ በረቢዓል አወል 12 ብቻ ነበር። የአሁኑ ዘመን መውሊድ በአሁኑ ወቅት መውሊድ ከዛን ዘመን ከቀደምት ሙስሊም አባቶቻችን ከሚያከብሩበት መልኩ እጅግ በተለየ ሁኔታ ይከበራል። አሁን ባለንበት ጊዜ የመውሊድ አክባሪዎች ገና የረቢዕ ወር ሲቃረብ ቀደም ብለው የመውሊዱ ዕሽቅ እየተባለ ይጨፍራሉ፣ ይዘላሉ። በተከበሩ የአላህ ቤቶች በመስጂዶች ይጮሃል፣ አደብ ይጣሳል። የሽርክ መንዙማዎች እየተባሉ በህብረት በጀማዓ ያረግዳሉ። መገን ነቢ የሁሉ ቀላቢ የሚሉ ዘግናኝና አጥፊ የመውሊድ የሽርክ ስንኞች እንደ ጉድ በእንጉርጉሮና በመንዙማ ይለፈፍበታል። ሴቶች በተለያየ መልኩ እንደ ኢድ በዓል ማች እየለበሱና የከንፈር ቀለም ሳይቀር ተኳኩለው እየተለቀለቁ ይወጣሉ። ሽቶ ተቀባብተው ወንድ ከሴት ተደባልቀው በሶላዋት እያጨበጨቡ ይጨፍራሉ። የነቢ ውዴታ ሙሂቡ አስክሮናል ይላሉ። ይህ እውነት አይደለም ያለ በአጭሩ አንዋር መስጂድ ሄዶ መታዘብ ይችላል። እኛ ካቀረብነው ሌሎች ጥፋቶችን ታዝቦ ማቅረብ ይችላል። ተለያይተን ከመኖር ያርገኛ ፈሪላና በአጠቃላይ የመውሊድ አክባሪዎች ከዚህ የባሰ የጥፋት ሐሳብ አላቸው። ይህም የመውሊዱ ድቤ ናድ ናድ ድው ድው ሲል ሽብሸባውና ረገዳው ሲደራ ጭብጨባው ሲግል የመውሊዱ ዳንሰኞች ብሬክ ዳንስ ሲወርዱ ውዱ ነብያችን ነቢ ከነአሳቦቻቸው ይመጣሉ ይላሉ። ነገር ግን እስካሁን እኛም እነርሱም ነቢ ከነአሳቦቻቸው መጥተው አላየንም። ይህ አጥፊ ንግግራቸው ውዱ ነብይ በሐዲሳቸው ሐውድ እስክንገናኝ የሚለውን ትክክለኛ የናፍቆት ሐዲስ የሚሽር አደገኛና ዘግናኝ አስተሳሰብ ነው። የመውሊድ አክባሪዎች ረቢዓል አወል 12 በግልጽ ውዱ ነብያችን ስለመወለዳቸው 100% የተረጋገጠ መረጃ የላቸውም። ስለ መውሊድ በቁርአን ላይ የለም፣ በሐዲስ ላይ ኺላፍ አለ።
አለ የለም ይሄ ግማሹ የለም ይላል፣ ግማሹ አለ ይላል። እኛ አለ የሚለውም የለም የሚለውንም አይመለከተንም። በሲራ ምሁራን በነብዩ ታሪክ አጥኚዎች ዘንድ ውዱ ነብይ የተወለዱበት ዕለት ኺላፍ ወይም ልዩነት አለበት። ነብዩ የተወለዱበት ዕለት ወይም ቀን በረቢዓል አወል 9፣ በረቢዓል አወል 7፣ በረቢዓል አወል 12 እንዲሁም ከረቢዕ ወር ውጭ ነው የሚሉ የታሪክ አጥኚዎች አሉ። ከዚህ በተቃራኒ ውዱ ነብይ ያረፉበትና የሞቱበት ዕለት ግን 100% ረቢዓል አወል 12 ነው። ውዱ ነብይ ረቢዕ 12 ካልሆነ የተወለዱት ለምሳሌ ረቢዓል አወል 9 ከሆነ የተወለዱት እያከበራችሁ ያላችሁት የተወለዱበትን ሳይሆን የሞቱበትን መሆኑን ግን ታውቃላችሁ ወይ? መልስ የሌለው ጥያቄ ነው። ለመሆኑ እናንተ የመውሊድ አክባሪዎች ከሰሃቦች በላይ ነብዩን ተወዳላችሁ ወይ? ቀደምት ሰሃቦች ያላከበሩት በውዱ ነብይ የተመሰከረላቸው ሶስቱ ምርጥ ትውልዶች ሰሃቦች፣ ታቢዒዮችና አትባኡ ታቢዒዮች ያላከበሩት እንዲሁም አራቱ የመዝሃብ ባለቤቶች ያላከበሩትን እናንተ በነብዩ ውዴታ በልጣችሁ ነው ወይ የምታከብሩት? በእርግጥ አንዳንድ መረጃ አጥ ሰዎች የሙእሚኖች መሪ አሚረል ሙእሚኒን ዑመር ኢብኑ ኸጣብ በልባቸው የነብዩን መውሊድ ለማክበር በልባቸው ነይተውት ነበር ይላሉ። ግን ለመሆኑ የልብን አዋቂው አላህ ሆኖ ሳለ በዑመር ልብ ያለውን እንዴት አወቃችሁ ብለው ነበር አሉ። በኢስላም አይሰራም፣ መረጃም ሊሆን አይችልም። የአሁኑ ዘመን መውሊድ አክባሪዎች መውሊድን አታክብሩ የሚሏቸውንና የመውሊድን መረጃ አምጡ የሚሏቸውን የሚዘልፉበትና የእልህና የፉክክር መወጫ አድርገውታል። የሐሰት ውንጀላ ሳይሆን የአደባባይ ትርኢቶቻቸውን መመልከት ይቻላል። መለክ ጂኑ ኢንሱ በመውሊድ ሲደሱ ይጮሃል ኢብሊሱ ሙእሚን ሲል ሰለላሁ ዐለይሂ ወሰለም ካልሆነ በቀር ነው ላላ የለም መውሊድ ኩን ሚጠላ ሰየዴ። የመውሊዱ ወጣቶች መረጃ ሲያጡ የመውሊዱን ጠላት በለው እንደ ድቤ የሚል በቀላሉ ሊታለፍ የማይችል አደገኛ የመጠፋፋት ንግግር ያደርጋሉ። ይህንን የመገዳደልና የመጠፋፋት ቅስቀሳ የሚያደርጉት በሌሎች እምነት ተከታዮች ዘንድ ሳይሆን መውሊድ ቢድዓ ነው መረጃ አምጡ ብለው የሚይዟቸውን ሙስሊሞች ነው። የመውሊዱን ጠላት ምታው እንደ ድቤ። አልহামዱሊላህ መውሊድ ቢድዓ ነው፣ እኛ እናከብርልሽ። አልহামዱሊላህ መውሊድ የሚከለክላችሁ አይንህ ይጥፋ በሉት። አሁንም ይላለሁ። ይህ ዑመር ኮምቦልቻ ወሃቢያ፣ አሸባሪ፣ አልቃኢዳ፣ አይኤስአይኤስ እያለ ያለ መረጃ እንደተናገረው አይደለም። ይህ በአደባባይ የተላለፈ አደገኛ አካሄድ ነው። የወሃቢያ እምነት ቦኮ ሐራምን፣ አይኤስአይኤስን እና አልቃኢዳን እና አልሸባብን ዓለም አቀፍ አሸባሪ መፈልፈያ ስለሆነ ከፈለግን ይህን አደገኛ አካሄድ በምድራዊ ሕግም ቢሆን ማስቀፍደድ እንችላለን። ይህንን ለማድረግ መረጃውም ሚዲያውም አለን። አሁን እየተመራን ያለንበት ሕግ ሰማያዊ የአላህ ሸሪዓዊ ሕግ ሳይሆን በምድራዊ ሕግ በሕገ መንግስት ነውና ሁሉም በሰላም የፈለገውን እምነት የመከተል መብት አለው በሚለው ሕግ መሰረት መረጃም ባይኖረኝ መውሊድን አከብራለሁ ካለ መብቱ ሲሆን መረጃ የለኝም መውሊድን አላከብርም ካለም መብቱ ነው። የኸሊፋው የዑመርን አለንጋ ማንም የያዘ የለም። ይህ ቢሆንም ግን በሰይፈኛው ብዕራችንና በሚዲያዎቻችን የመውሊድ አክባሪዎች መረጃ እስከሚያመጡ ድረስ በሰላማዊ መንገድ እንታገላቸዋለን።
የአሁን መውሊድ አክባሪ ወጣት ቅሪላዎች ጁምአን በነጠላ የሚሰግዱ ውል የለሽ አደገኛ ቦዘኔ ወጣቶች በግልጽ በአደባባይ ያለምንም ሀፍረት እየወጡ ዲኑን ተቃርነው ሲከሰቱ እየተመለከትን እንገኛለን። አንተ መውሊድ ቢዳ ነው ምናምን እንኳን ሆነ እንኳን ሆነ ኦርቶዶክሶች ወላሂ ነው የምላችሁ እኔስ ማርያምን ወዳታለሁ። ወላሂ ኪዳነ ምህረትን ስለምወዳት ነው። ለጸጋዋ ግዝፈት፣ ለክብሯ ከፍታ፣ ለቃል አልባ ፍቅሯ፣ ለቅድስትነቷ ተራ ሰውነቴ ያለኝ ስብዕና ታምራቷን መግለጽ ባይመጥንም ግና ስለ ቸርነቷ፣ ስለ ደግነቷ፣ የዶሽ መጠጊያ ስለሆነው ቤቷ ስሟን እያነሳው ልናገር የምለው አቅሜ ፈቅዶ ሳይሆን ወላሂ ኪዳነ ምህረትን ስለምወዳት ነው። እስፕሪሷን ጁማ ነው የምንሰግደው ነጠላ በአማይማ እወዳችኋለሁ። ሰላም። ትክክለኛው የውዱ ነብይ አስተምህሮት አህለል ኪታቦችን እንድንኸልፋቸውና ትክክለኛው እምነት ኢስላም መሆኑን በተግባር እንድናሳይ ከመታዘዛችን አንጻር ከክርስቲያኖች ጋር ተመሳስሎ ጁምአን በነጠላ መስገድ ከነሱ ጋር ከመመሳሰልና እንወዳቸዋለን የሚሏቸውን ውዱን ነብይ በተግባር ትዕዛዛቸውን እየጣሱ መሆኑን አስመስክረዋል። ይህም የመውሊዱ ወጣቶች ምን ያክል ከኢስላም አስተምህሮና ከነብያዊ ትዕዛዛት ጎዳና እንደወጡ ማሳያ ነው። አንዳንድ የመውሊዱ መሪዎችና ዲቤ መቾች እንዲሁም የመውሊዱ ብሬክ ዳንስ ወራጆች ስለ መውሊድ መረጃ አምጡ ሲባሉ አንዳንድ መሐይሞች ተዕልም ነፃ የሆኑ ሰዎች ረህመት ማለት ረህመት ስለተባለ እንጂ ረህመት በሌላ ነው የሚፈሰረው በነብያችን አይፈሰርም የሚሉ ስላሉ ለነዛ መልስ ሲሆን ዘንድ በደንብ እስከ ገጽ ሊነገራቸው ጃሂሎችን ጃሂል ናችሁ ልንላቸው ስለሚገባ በዚህ መልኩ ይሄን ለመድገም ፈለኩ ማለት ነው። አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመን ዋላህ አማ በዕድ ፈቀድ ቃለ አላሁ ተዓላ ፊ ኪታቢሂል ዐዚዝ بعد أعوذ بالله من الشيطان الرجيم قل بفضل الله وبرحمته فبذلك فليفرحوا وخير مما يجمعون إن شاء الله ይሄንን ባለፈውም ተርጉመናል። ያው ዙሮ መውሊዳችን ላይ ነን ትኩረታችን ኢንሻአላህ ምናልባት ይሄንን በደንብ ማበየን አስፈላጊ መስሎ ስለታየ ነው። ምክንያቱም አንዳንድ መሐይሞች ተዕልም ነፃ የሆኑ ሰዎች ረህመት ማለት ረህመት ስለተባለ እንጂ ረህመት በሌላ ነው የሚፈሰረው በነብያችን አይፈሰርም የሚሉ ስላሉ ለነዛ መልስ ሲሆን ዘንድ ቁል ቢፈድሊላሂ ወቢረህመቲሂ የሚለውን የአላህ ቃል የቁርአን አያን በመጥቀስ ማስረጃ ለማምጣት ይወጣሉ ይወርዳሉ። ግን ያልሆነ ተፍሲርና ትንታኔ ለከባድ ውድቀት ይዳርጋቸዋል። እናንተ በምትሉት ተፍሲር መሰረት ለነብዩ መውሊድ ደስታ አክብሩ ከተባለ ሷሃቦች እንደናንተ እንደምታከብሩት በየዓመቱ በረቢዓል አወል 12 ላይ ተሰብስበው እያጨበጨቡና እየጨፈሩ አላከበሩም። ለመሆኑ እናንተ እንደምታከብሩት ረቢዓል አወል 12 ላይ ያከበረ አንዲት ሷሃባ አለ ወይ? ይህ ማለት ይህንን የቁርአን አያ ሷሃቦች አልተረዱትም ወይም ሷሃቦች ተረድተው ያልተገበሩት የቁርአን አያ አለ ማለት ነው። እናንተ ከሷሃቦች በተሻለ ነብዩን ወዳችሁና ቁርአኑን ተረድታችሁ እያከበራችሁ መሆኑ ነው ወይ? እናንተ በነብዩ ውዴታ ከኹለፋኡ ራሺድን ከአቡበከር፣ ከዑመር፣ ከዑስማንና ከአሊ ረዲየላሁ ዐንሁም በልጣችሁ ነው ወይ? አደገኛ ወጥመድ ውስጥ ትገባላችሁ። ሌላኛው ማስረጃም ነብዩ ሰኞና ሐሙስን ለምን እንደሚጾሙ ሲጠየቁ የተወለድኩበት ቀን ስለሆነና ስራዎች ወደ አላህ ወደ ሰማይ የሚወጡበት ስለሆነ ነው የሚለውን ሐዲሳዊ ማስረጃ ለማቅረብ መሞከር በፍጹም የሚቻል አይደለም። አንደኛ ነብዩ የተወለዱበትን ቀን በየሳምንቱ ሁልጊዜም ሰኞ ቀንን ይጾማሉ። እናንተ ደግሞ በዓመት አንድ ጊዜ በእርግጠኛ 100% የተወለዱበት ቀን መሆኑ ያልታወቀውን ረቢዓል አወል 12 ታከብራላችሁ። ሁለተኛ ውዱ ነብይ የተወለዱበትን ቀን ሲጾሙ እናንተ ደግሞ
ግመልና በሬ አርዳችሁ ድግስ ትበላላችሁ። ለመሆኑ ጾም መጾምና ድግስ ደግሶ መመገብ ተቃራኒ መሆኑን አታውቁምን? መብላትና መጾም ምንና ምን ናቸው? በትክክል ነብዩን የምትወዱ ከሆነ ለምን እንደ ውዱ ነብይ ጾማችሁ አታከብሩላቸውም? ውዱ ነብይ የተወለዱበትን ቀን እያጨበጨቡ መንዙማና እንጉርጉሮ እያሉ አክብረዋል ወይ? እንደዚህ ያለውን ትልቅ በዓል እንዴትስ አክብሩልኝ አላሉም? እናንተን ባይሉ እንኳን ሷሃቦቻቸውን ለምን አክብሩልኝ አላሉም? عظم المخلوقين عين المحققين نسيم من هبلهم تسالنا محمد እውነቱ ይነገር። ረቢዓል አወል 12 በሙሉ የሲራ ምሁራንና በአሊሞች ዘንድ በኢጅማ ውዱ ነብይ የሞቱበት ዕለትም ነበር። የረቢዕ ወር ሲጠባ ለአማኞች ልብ እጅግ ከባድና ተጻራሪ የስሜት ማዕበል ይዞ ይመጣል። በአንድ በኩል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደዚች ዓለም የመጡበትና የዲኑን መብራት የለኮሱበት፣ በሌላ በኩል ደግሞ የአማኞችን ልብ እስከ አጥንት ድረስ ሰርስሮ የሰበረው የምድር ታላቁና ምትክ የሌለው የስንብት ክስተት የተከናወነበት ታሪካዊ ወር ነው። የውዱን ነብይ አለይሂ ሰላቱ ወሰላም ቀብር ስንዘይር እንባችን የሚፈሰው የፍቅር የውዴታና የናፍቆት ማልቀስን በማድረግ ነው። ለምን አይናፍቁ የኛ ውድ ነብይ? ረቢዓል አወል 12 መውሊድ አክባሪዎች እየጨፈሩ የሚደሰቱበት በዓል ማለት ውዱና ታላቁ ነብይ ከዚህ ዓለም የሞቱበት ዕለት ነበር። በረቢዓል አወል 12 ታላቁና ውዱ ነብይ የሞቱ ቀን በሷሃቦቻቸው መካከል ከፍተኛ ሐዘንና ድንጋጤ ተፈጥሯል። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሞታቸውን ለማመን አልቻለም። በጣም ተደናግጠው ነበር። ነብዩ ሰለላሁ ዐለይሂ ወሰለም አልሞቱም፣ ነብዩ ሞተዋል የሚል ካለ በሰይፍ አንገቱን እቀለዋለሁ አለ። ሷሃቦች እጅግ አለቀሱ። ብዙዎች እንደማያምኑት ሆነው ተደናገጡ። ይህ በሙስሊሞች ታሪክ ከፍተኛ የሐዘን ቀን ነበር። መዲና ከተማ የሐዘን ድቅድቅ ጨለማ ወረሳት። አቡበክር ሲድቅ ረዲየላሁ ዐንሁ ህዝቡንና ሷሃቦችን አረጋጉ። ነብዩ ሰለላሁ ዐለይሂ ወሰለም ከመሞታቸው ቀደም ብሎ ለልጃቸው ለእመቤታችን ፋጡመቱ ዘህራ ረዲየላሁ ዐንሃ የሞታቸው ቀን መቃረቡን በሚስጥር ሲነግሯት ሐዘኑ አቅም አሳጥቷት አምርራ አለቀሰች። ይህ የነብዩ ሞትና ህልፈት ህመምና የሐዘን ብራት ታላቁ ሙአዚናቸውን ቢላል ኢብኑ ረባህን ረዲየላሁ ዐንሁ ህሊናውን አዝሎታል። ነብዩ የሌሉባትን መዲና ማየት፣ እርሳቸው በሌሉበት መስጂዳቸው አሽሃዱ አነ ሙሐመድን ረሱሉላህ ብሎ አዛን ማውጣት ስላቃተው ሀገሩንና ትዝታውን ጥሎ እስከ ሶሪያ ድረስ ለመሰደድ ተገዷል። እኛ የውዱ ነብይ መወለድ የሚያስደስተን መወለዳቸው ለዓለም አዲስ የብርሃን ጮራ የፈነጠቀ በመሆኑ የሚያስደስተንን ውዱ ነብይ ሰለላሁ ዐለይሂ ወሰለም ያሳለፉት መከራ፣ ስቃይና ችግር የሚያሳዝነንና የሚያስለቅሰን በመሞታቸው የምናዝን ብንሆንም እንደ ሷሃባው ዑመር ረዲየላሁ ዐንሁ በአላህ ውሳኔ የምናምንና መስመራችንንና መንገዳችንን የማንስት ነን። ውዱ ነብይ ሰለላሁ ዐለይሂ ወሰለም እጅግ ስለምንወዳቸው የከለከሉትን እንከለከላለን፣ ያዘዙንን መርሃባ ብለን እንታዘዛለን። እኛ መውሊድ የማናከብር ሰዎች የነብዩን ውዴታ እንደናንተ በዓመት አንድ ጊዜ እየጨፈርን ሳይሆን ውዴታና ሙሐባችንን በተግባር እንገልጻለን። አሁን ባለንበት ባለጌና ስዳደጎች በበዙበትና የውዱን ነብያችንን ስም አንስተው የሚሰድቡ ቆሻሾችን አንገታቸውን
በሰይፍ ቆርጠን የምንሰዋ የነብዩ መሰደብና የክብራቸው መነካት የሚያንገበግበን የእሳቸውን ክብር ከራሳችን ክብር የምናስበልጥ መሆኑን በግልጽ ልንነግራቸው እንወዳለን። እኛ የኢትዮጵያ የሀበሻ ሙስሊሞችና የውዱ ነብይ አፍቃሪና ወዳጆች በነብዩ ክብር ለሚመጣ እንደ አራጋው በለው ሰይፋችንን መዘን በውዱ ነብያችን ክብር የመጡትን አንገት የምንሰይፍና መስዋዕት የመሆን ህልም ያለን ውዴታችንን በተግባርና በመስዋዕትነት የምንገልጽ የነብዩ ወዳጆች እንዳለን ይወቁልን። ውድ የመውሊድ አክባሪዎች እባካችሁ አሳማኝ የሆነ የመውሊድ ማስረጃ አምጡልንና እኛም ከናንተ ጋር ከፊት ተሰልፈን መውሊዱን እናክብር። ብዙዎቻችን የግመል ስጋ በልተን አናቅምና ከነብዩ እንግዳ ከሆኑ ግመሎች እኛም አብረናችሁ እንቅመስ። መውሊድ ቢድዓ ነው ስትለኝ የነበረ ሰውዬ የመውሊድ ስጋና እናብላሽ። በመጨረሻም ቀደምት የኢትዮጵያ የሀበሻ ሙስሊሞች የነብዩን ፍቅር የገለጹበትን ስንኝ አቅርበን የፕሮግራማችን ፍጻሜ እናደርጋለን። ሰይዲ ያንተ ስም ሆድ ይበረብራል፣ ሰይዲና ረሱል ስምህ መጣፈጡ ወተት እንደጠጡ ማር እንዳላመጡ የማርስ ጥፍጥና ከንፈር ይቀራል። ሰይዲ ያንተ ስም ሆድ ይበረብራል፣ ሰይዲ ያንተ ስም ሆድ ይበረብራል። እስከ ፕሮግራማችን ፍጻሜ ድረስ ተከታተላችሁን በአላህ ስም እናመሰግናለን። አላህ ቀጥተኛውን መንገድ እንዲመራን ዱዓችን ነው። بسم الله الرحمن الرحيم لا إله إلا الله محمد رسول الله جاهدين أن يسود المسلمون مسلمون مسلمون مسلمون